በጥፊ እንኳን ይምቱ እንጂ 4 ወር ታይሰን ለምን ያቆርፋል? አሸናፊ ናቸው ሁለቱም። አታ ታይሰን አይዞ ታይሰን ለምን ያቆርፋል? አሸናፊ ናቸው ሁለቱም። አታ ታይሰን አይዞ ጆኒ ሰክተን ወጥተናል። እውነት ነው የፋይት ሊጀመር ነው። ተጀመረናል ተጀመረናል። Hi Titan. Tashanish Masla? Obviously. Handsome. How sure? He's so handsome. That's all. Oh my god. Nice. You got this. አባቴ ሙት ሴዶ መሸነፉ አይደለም የገረመኝ የሆነ ቪዲዮ ትዝ ብሎኝ በቃ እየተንፈራፈርኩ ነበር። እችኛውን ቪዲዮ አያት እንደዚህ ሲጮህ እንደዚህ ሲያመጥ እኮ በቃ ምን አይነት ተአምር ሊያሳየኝ ነው ብዬ እንቅልፍ አልተኛውም። ይኸው እስከ 9 ሰዓት እየጠበቅኩት ነበር። ከቅዘን የፈጠነ ፍነሻን የፈነሸ በኢየሱስ ኡፍ ስቲከር የለውም። ጆኒ በጣም ስትናደድ አፍር ላይ ቀርቦ የሚመጣው ስድብ ምንድን ነው? ሴዶ በጣም ታስገድለኛለህ። እውነት ሴዶ ግን ብሊፕ አድርጊው። እሺ ላይክ ሰው እንዳይሰማ ልጆች ምናምን ላይ ስለሚችሉ ኢንተርቪው ሴዶ የሚለውን ቃል ብለር አድርጊው። ትምህርት ቤት ደግሞ እንደገና እንደዛ ብሎ እንዳይሰዳደቡ ነው። ላይክ kids are mean these days. ኔትወርኩ ማለት ነው በጣም ስሎው ነው። እንዴ አንተ እድል ስጣቸው እንጂ ቢያንስ በጥፊ እንኳን ይምጡ። 4 ወር ጠብቀን ምንም ጥፊ ሳያርፍብህ መሬት ላይ አንገላተ በቃ አረ በፈጣሪ እድል ስጥ እንዴ። አስበው 100,000 ብር ከፍሎ እዛ ያንን ውድድር የገባው ሰው ሊያይ የገባው ሰውዬ ጥፊ እንኳን ሳያርፍብህ አውቀ እንኳን አትመታም። ዝም ብለህ 1-2 ምን አላት? ከዛ በኋላ ብታሸንፍ ምን አለበት? እንቅልፌን ሰው ኢኽዋን በፋይቱ ምክንያት ሳልተኛ ነጋ ልወጣ ነው። እኔ ከዚህ ሁሉ ምን ተረዳው? እኛ ሀበሻ ቢቡል ወሬ እንወዳለን፣ መሳቅ እንወዳለን። هذا ስራ እንቅልፍ ምናምን አይመቸንም። ወሬ አለ ምን ተፈጠረ? ሁላችንም አልተኛንም። ግን ከተኛ ባጭሩ ምን እንደተፈጠረ ልንገርህ። ዋና ነገሮች የሴቶች ፋይት ተጀመረ። ዳኛው ጀመረ፣ ይተቃቀፋሉ። ሽቱቱ ፍቅር ማሳያ هذا ولا ፋይት
እንደዚህ አይደለም፣ መጣላት ነው፣ ልትደባደቡ ነው የገባችሁት። እሺ ጀምሩ። ይተቃቅፋሉ። አሁን እናህነ ቃማ ወላ አሁን የሴቶቹን እለፈው። አንዱ ሊያመልጥ ነበር፣ ሮጠ። ኪዳ ካሜራ እንዳላየ ኪዳ ካሜራ አየ፣ ተመለሰ፣ አሸነፈ። አረ ጀግና አሸነፈ። ግን ሊያመልጥ ነበር። እሱን ፋይት አለፍከው። አሁን ይሄ ዋናው ፋይት ነው። ኪዳ ረቢቅ እንግዳ እንደማናከብር አሳያቸው። ኪዳ እንግዳ ነህ ሐቢቢ ና ና። ሰጠው፣ ያለ ቪዛ ወደ ሀገሩ ላከው። ሰውየው ወደቀ። ሚነቃው አገሩ ነው። ላከው። ከዛ በኋላ ወንድሙ መጣ። ያኔ ሪቬንጅ ለማድረግ አስቡ። ታይተን ቨርሰስ ኮች ቃል ታይተን ቨርሰስ ቃል ኪዳን ምንም አይነት ዳውት የሌለው ነገር ነው። እኔ አሁን እዚህ ጋር ግራ የገባኝ ታይተን በኖካውት ነው የሚጨርሰው ወይስ በሰብሚሽን ነው የሚጨርሰው የሚለው ነገር ነው እንጂ ከዛ ውጭ ምንም እንትን የለውም። ሮቤል ቨርሰስ ንቃተ ህሊና ኢድሪስ ቨርሰስ ቦይካ ሀገሩ But this guy is so handsome.